አቦ ጉራጌ እዚህ ቤት ደግሞ ክትፎ ሲያዘጋጁላችሁ ለክትፎ ብቻ ተመርጦ በተዘጋጀ ቀይ ንቅል ስጋ በእጅ ከተፍና በጋለ ጣባ ላይ በቂቤ ታሽቶ ከናጃቢዎቹ እንደዚህ ይቀርብላችኋል። አገር ቤት ያለ እንዳይመስላችሁ እዚሁ መካኒሳ አቦ ጋር የተከፈተው ስራው ክትፎ ነው ያለ ነው። መጨረሻ ላይም ለክትፎ አፍቃሪዎች ጊቫዌ ይኖረናል። ይሄ ቤት ኮልፌ አጠና ተራ ጋር በሀገር ቤት ክትፏቸው ይታወቃሉ። አዲሱ ቤታችሁ ደግሞ ገና እንደገባችሁ እንደዚህ የሚያምር ሰፊ ጎጆ ውስጥ የባህል ምግብ አዳራሽና ከውጪ ደግሞ ባርና ሬስቶራንትንም አካቷል። ከሜኗቸው ላይ ያዘዝነው ስራው ስፔሻል ክትፎ፣ ስራው ምንቀረሽ ኮምቦ፣ የበከል ጥብስ፣ ዝማሙጃትና ስፔሻል ክትፏቸውን ነበር። ስራው ስፔሻሉ ክትፎ፣ የበከል ጥብስ፣ ነጭ አይብ፣ ዝማሙጃትና ቀይ አይብ አለው። ለአንድ ሰው በቂ ነው። ኮምቦአቸው 5 አይነት ሲኖረው 2 ሰው ጥግብ ያደርጋል። ስፔሻል ክትፏቸውን ፊት ለፊታችሁ እንደዚህ ይጨለፍላችኋል። ከፈለጋችሁ በቆጮ ወይም በእንጀራ መብላት ነው። ይሄ ደግሞ ድጉቸራ ይባላል። ቁርስ ላይ ቀዝቅዞ የሚበላ የክትፎ አይነት ሲሆን ፖርሽኑም ለ2 ሰው ይበቃል። ሐሙስ፣ ቅዳሜ፣ እሁድ ደግሞ የባህል ምሽትም አላቸው። ሩሞችንም ከፈለጋችሁ በተለያየ ሳይዝ ታገኛላችሁ። ይሄኛው መካኒሳ አቦ ቤተክርስቲያን ፊት ለፊት የሚገኘው ብራንች ሲሆን ቁጥር 1 ደግሞ ኮልፌ አጠና ተራ ጋር ይገኛሉ። ጊቫዌውን ለማሸነፍ እንደተለመደው ከ1 እስከ 100 ደስ ያላችሁን ቁጥር ኮሜንት ላይ ጻፉ። ቁጥሩን ያገኙ 3 እድለኞች ይሄን የመሰለ ክትፎ ይጋበዛሉ። ሞክሩት፣ ትወዱታላችሁ።